ሰላም ጤና ይስጥልኝ የደሱተች ቤተሰቦች እንኳን ወደ ደሱተች ዩቲዩብ ቻናል በሰላም መጣችሁ። ዛሬ በጣም ወሳኝና ቀላል የሆነውን መፍትሄ ይዤላችሁ መጥቻለሁ። ቪዲዮዎቻችሁና የላይቭ ስርጭቶቻችሁ በአንድ ላይ በፕሌሊስት በማደራጀት ለጓደኞቻችሁ እንዴት በቀላሉ ማጋራት እንደምትችሉ አሳያችኋለሁ። ይህ ዘዴ ለዩቲዩብ ዎች ሃወር በፍጥነት ለመሙላት በጣም ጠቃሚ ነው። ወደ ዋናው ትምህርት ከመግባታችን በፊት ግን ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ በማድረግ ጀምሩት። አሁን ቀጥታ ወደ ማብራሪያው። በመጀመሪያም ዩቲዩብ አፕሊኬሽን ላይ እንሄዳለን። ከዛም በማሳያችሁ መሰረት የቀስት ምልክቷን ተጭነን ወደ ስማችን እንሄዳለን። ከዛም ወደ ስማችን ከገባን በኋላ በምትመለከቱት መሰረት ሆም እንዲሁም ቀጥሎ ቪዲዮ ከዛም በመቀጠል ሾርት ከዛም በመቀጠል ላይቭ እንዲሁም ፕሌሊስት የሚሉ ዝርዝሮች አሉ። እናንተ ላይ ፕሌሊስት የሚለው ዝርዝር ላይመጣ ይችላል። እናም ይህንን ቀድማችሁ ቼክ አድርጉልኝ። የምንፈልገው ፕሌሊስት የሚለውን በቢጫ ያሰመርኩበትን ነው የምንፈልገው። እንዴት እንደምናመጣው አሳያችኋለሁ። በማሳያችሁ መሰረት እነዚህን ከቪዲዮቻችሁ ፊት ለፊት ላይ ያሉትን 3 ነጠብጣብ አንድ ጊዜ ክሊክ እናደርጋለን። ከዛም በመቀጠል አሁንም በማሳያችሁ መሰረት እንደዚህ በመታየት መሰረት ሴቭ ቱ ፕሌሊስት የሚለውን አማራጭ አንድ ጊዜ ክሊክ እናደርጋለን። እንደዚህ የመጣላችሁ ይህ የኔ የመጀመሪያው ፕሌሊስት ስለሆነ እናንተ መደመር ምልክቷን ፕላስ ኒው ፕሌሊስት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛም በመጀመሪያ በመታየት መሰረት የቪዲዮዎቻችሁ ርዕሶች ወይም ቪዲዮዎች ሊሆን ይችላሉ ወይም ላይቭ ስትሪም ሊሆን ይችላሉ። የምታስተምሩበትን ርዕስም እዚህ ጋር መጻፍ ትችላላችሁ። በሰራችሁት ቪዲዮ መሰረት መጻፍ ትችላላችሁ። እኔ የቴክኖሎጂ ትምህርቶች ብዬ ጽፌለታለሁ። ከዛም በመቀጠል ፕራይቬት የምትለዋን ሁለተኛ አማራጭ እንነካና እነዚህ 3 አማራጮች ይመጣሉ። ፐብሊክ፣ አንሊስትድ እና ፕራይቬት ካደረጋችሁት እናንተ ብቻ ናችሁ የምታዩት። ስለዚህ ፐብሊክ የምትለውን ትጫኑና ጓደኞቻችሁ እንዲያዩላችሁ ታደርጋላችሁ። በሶስተኛ ደረጃ ኮላብሬት የምትለዋን እነዚህን ብታጠፏትም ብታበሯትም ችግር የለውም። ብታበሩት ግን የተሻለ ይሆናል። ከዛም በመቀጠል ክሬት የሚለውን እንጫናለን። ክሬት የሚለውን ከተጫነ በኋላ አዲስ የፕሌሊስት ርዕስ መመስረታችንን አስመልክቶ እንደዚህ አይነት ሊንክ ይመጣልናል። ወደ ተለያዩ ሶሻል ሚዲያዎች ማስተላለፍ ከፈለጋችሁ ለጓደኞቻችሁ ሼር ማድረግ ትችላላችሁ። በመቀጠልም 3 ነጠብጣቧን እንነካለን። ከዛም ሴቭ ቱ ፕሌሊስት የሚለውን እንነካለን። አሁን እዚህ ጋር ትኩረት ማድረግ አለባችሁ። መጀመሪያ ላይ ከጻፍንለት የዩቲዩብ ርዕስ ላይ ነው ወስደን አድ የምናደርገው እንጂ አዲስ ርዕስ አንጽፍም። ያው እንደምታዩት መጀመሪያ ከጻፍኩለት ላይ እዛው ላይ ነው የምነካው። እዛው ላይ እንዲሰባሰብልኝ ስለሆነ የምፈልገው እያንዳንዱ ቪዲዮ 3 ነጠብጣቧን እየነካን መጀመሪያ ከጻፍንለት ላይ ነው የምንነካው። በመቀጠል ወደ ላይቭ ቪዲዮዎቻችን እንሄዳለን። ላይቭ ቪዲዮዎቻችን ያው እንደምትመለከቱት እኔ ብዙ ላይቭ ቪዲዮዎች አሉኝ። እነዚህ ሁሉንም ወደ አንድ ቦታ መሰብሰብ ከፈለኩኝ 3 ነጠብጣቧን እንነካለን። ከዛም ሴቭ ቱ ፕሌሊስት የምትለዋን አማራጭ አንድ ጊዜ ክሊክ እናደርጋለን። ከዛም በኋላ አሁን የላይቭ ቪዲዮዎቻችን ስለሆኑ አዲስ ርዕስ ነው እዚህ ጋር መጠቀም ያለብን። እዚህ ጋር አዲስ ርዕስ እንጽፍለታለን። ምን ብለን ነው የምንጽፈው? ላይቭ ቪዲዮዎች በቀላሉ ጓደኞቻችን እንዲረዱን ላይቭ ቪዲዮዎች ብለን በአማርኛ አዲስ ርዕስ ክሬት እናደርጋለን። አሁንም ፕራይቬት የምትለዋን ክሊክ በማድረግ ፐብሊክ እናደርገዋለን ማለት ነው። መጀመሪያ ባሳያችሁት መሰረት ፐብሊክ የምትለዋን እንደዚህ እናደርግለታለን። ጓደኞቻችን በቀላሉ ገብተው ማግኘት ይችላሉ ማለት ነው። አሁንም ክሬት የምትለዋን በምንጫንበት ሰዓት እንደዚህ የዩቲዩብ ሊንክ ይመጣልናል። ይሄንንም ሼር ማድረግ ካለባችሁ ሼር አድርጉ ለጓደኞቻችሁ። አሁንም 3 ነጠብጣቧን በመንካት መጀመሪያ ላይ ላይቭ ቪዲዮዎች ብለን ወደ ጻፍንለት ርዕስ እዛ ላይ ነው የምናስገባው። እዛ ላይ ነው ሁሉንም ላይቭ ቪዲዮዎች እያንዳንዳቸውን ሴቭ ፕሌሊስት በማሳያችሁ
መሰረት ላይቭ የሚለውን በመንካት ወደ ላይቭ ቪዲዮዎች ሁሉንም አንድ ላይ መሰብሰብ እንችላለን ማለት ነው። እንደዚህ ካደረግናቸው በኋላ ፕሌይሊስት የሚለው አማራጭ በቀላሉ ታገኙታላችሁ። ፕሌይሊስት የሚለው አማራጭ ላይ እንገባለን። ያው እንደምትመለከቱት እዚህ ጋር ላይቭ ቪዲዮዎች 4 ቪዲዮዎች አሉ ይለናል። እዚህ ጋር የቴክኖሎጂ ቪዲዮዎች 2 ቪዲዮዎች አሉ ይላል። እንዲሁም ከታች እኔ በፊት ድሮ ያዘጋጀው ስለነበር 21 ቪዲዮዎች የላይቭ ቪዲዮዎች አሉኝ። አሁን እነዚህን ጓደኞቼ በቀላሉ ገብተው እንደዚህ ክሊክ በማድረግ ፕላይ ኦል የሚለውን እንደምትመለከቱት ፕላይ ኦል የሚለውን አንድ ጊዜ ብቻ ክሊክ በማድረግ ጓደኞቼ ስራ ላይ ሆነውም ራሱ የኔን ዋች ሃወርስ ለማሳደግ ፕላይ ኦል የሚለውን በመንካት ብቻ የዩቲዩብ ዋች ሃወር እንዲሞላልኝ ማድረግ ይችላሉ ማለት ነው። የዛሬው ትምህርታችን ይህን ይመስል ነበር። ፕሌይሊስት ማዘጋጀት ቻናላችሁን የተደራጀ ከማድረጉም በላይ ሰዓት ለመሙላት ወይም ዋች ሃወራችሁን ለመሙላት ምን ያህል ቀላል እንደሆነ አይተናል። ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ዩቲዩበሮችና ጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ሐሳብ ወይም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እያንዳንዱን ኮሜንት አነባለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደሱ ተች ነበርኩ። ሰላማችሁ ይብዛ።